ሰላም የዩቲዩብ ተከታታዮች እንዴት ናችሁ? ዛሬ በጣም ደስ የሚል መልካም ዜና ነው ይዤላችሁ የመጣሁት። ወደ ዩኒቨርሲቲ ለመግባት ተጠባበቁ የነበሩ ተማሪዎች የመግቢያ ውጤት ዝቅ እንዲል ስለተደረገ ለብዙ ተማሪዎች በጣም ደስ የሚልና መልካም ዜና ነው። ይህም የሆነበት ምክንያት ከፍተኛ ተማሪዎች ወደ ዩኒቨርሲቲ እንዲገቡ ስለተፈለገ ነው። በሁለተኛ ደረጃ ደግሞ በትምህርት ፖሊሲው መሰረት ውጤታቸው ከ50% በላይ ያመጡ ተማሪዎች ናቸው ወደ ቀጣይ የሚዘዋወሩት የነበረው። ግን ይሄም በዘንድሮ ከ49.5 በላይ ያመጡ ተማሪዎች ወደ ቀጣይ እንዲገቡና እንዲዘዋወሩ ተደርጓል ማለት ነው። ይሄም የሆነበት ዋነኛ ምክንያት 49.5 ለ50 አቅራቢያ ስለሆነ ውጤታቸው ከ49.5 በላይ ያመጡ ተማሪዎች ወደ ዩኒቨርሲቲ እንዲቀላቀሉ ተደርጓል። ይሄም በቁጥር ስሌት ስንሰራው ማለት ደግሞ ከ297 በላይ ያመጡ ተማሪዎች ቀጥታ ወደ ዩኒቨርሲቲ በመግባት ወደ ዩኒቨርሲቲ አፕላይ በማድረግ ዩኒቨርሲቲ መግባትና መማር ይችላሉ ማለት ነው። ይሄ በጣም ብዙ ተማሪዎችን የሚያቅፍ ስለሆነ ወይም ደግሞ ብዙ ተማሪዎችን ወደ ዩኒቨርሲቲ እንዲገቡ የሚያደርግ ስለሆነ በጣም መልካም ዜና ነው። ከዚህም በተጨማሪ ደግሞ የሬሜዳል ውጤታችሁ እየተጠባበቃችሁ ያላችሁ ተማሪዎች ውጤቱ ይሄ ዝቅ ስላለ የሬሜዳሉም ዝቅ የማለት ፕሮባቢሊቲ ሊኖረው ስለሚችል ለእናንተም መልካም ዜና ነው። ስለዚህ እኔ እንደዚህ አዳዲስ መረጃዎችን አቀርብላችኋለሁ። ፎሎ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ።